የሚጠብቀኝ አይተኛም። ሩሩሃና ደጓ ሻምበል ባሻ አትሌት ይርጓል መለሰ ቅድስት ቤተ ክርስቲያን ጸሎቷና ቅዳሴዋ እንዳይታጎል የበኩሏን ድጋፍ ስታደርግ ቆይታለች። በተለይም ብዙ መሰረተ ልማት ባልተስፋፉባቸው በገጠሪቱ የሀገራችን ክፍሎች ለሚገኙ አብያተ ክርስቲያናት በርካታ አስተዋጽኦ አበርክታለች። ለምሳሌ ተወልዳ ላደገችበት በትረ ኃይል ቅዱስ ጊዮርጊስ ቤተ ክርስቲያን መብራት ባለመኖሩ ሌሎች አካባቢ ተወላጆችን በማስተባበር ከ250 ሺህ ብር በላይ የፈጀ የሶላር መብራትና የድምፅ ማጉያ ገዝታ አበርክታለች። እንዲሁም ምንጣፍ፣ ሙሉ የካህናት መቀደሻ አልባሳት በየዓመቱ በመግዛት ትልቅ እንደነበር የቅዱስ ጊዮርጊስ ገድልም አጽፋ እንዳበረከተች ታሪኳ ያስረዳል። እንደዚሁም በግንባታ ላይ ለሚገኘው በተጉባ አቡነ ገብረ መንፈስ ቅዱስ ገዳም ተሰርቶ እስኪያልቅ በየጊዜው አስተዋጽኦ በማድረግ ላይ ነበረች። እንዲሁም ስሜ አይጠቀስ እያለች በተለያዩ ቦታዎች ለሚገኙ አብያተ ክርስቲያናትና ገዳማት ሁሉ ከፈጣሪ የታዘዘችውን አስራት በኩራት ስታበረክት የነበረች ደግና መንፈሳዊ ነበረች። አትሌት ይርጓል መለሰ ከአባቷ ከአቶ መለሰ አራጌና ከእናቷ ሙሉዬ ሙላቴ መጋቢት 8 ቀን 1982 ዓ.ም በሰሜን ወሎ ዞን በመቄት ወረዳ ልዩ ስሙ ገረገራ ከተማ በትረ ኃይል ቅዱስ ጊዮርጊስ ደብር ተወለደች። የአንደኛ ደረጃ ትምህርቷን በዛው በተወለደችበት ከተማ ተጉባ መስቀል የመጀመሪያ ደረጃ ትምህርት ቤት ከአንደኛ እስከ 5ኛ ክፍል ከተማረች በኋላ ወደ አዲስ አበባ በመምጣት ሽሮ ሜዳ አካባቢ በሚገኘው ኢየሩሳሌም ትምህርት ቤት ከ6ኛ እስከ 10ኛ ክፍል ያለው ትምህርቷን አጠናቃለች። ሻምበል መጋቢ ባሻ አትሌት ይርጓል መለሰ በነበራት ልዩ የስፖርት ተሰጥኦና ፍላጎት በ1999 ዓ.ም የሩጫውን ዓለም ተቀላቀለች። ከዛም ችሎታዋና ብቃቷን ያዩ ባለሙያዎች በክለብ እንድትታቀፍና ዘመናዊ ስልጠና እንድታገኝ አድርገዋት በመጀመሪያዎቹ ዓመታት በሁለተኛ ዲቪዚዮን ሉሲና አልፋ አትሌቲክስ ክለቦችን ተቀላቅላ ሙያዋንና ብቃቷን በማሻሻል ውጤታማ መሆን ጀመረች። ውጤታማዋ ወጣት የአሁኗ ሻምበል መጋቢ ባሻ አትሌት ይርጓል መለሰ አራጌ በ2003 ዓ.ም የጀግናው መከላከያ ሰራዊት መቻል ስፖርት ክለብ አባል ሆና ተቀጠረች። ወትሮውንም ቆራጥ ጀግናና ደፋር የነበረችው አትሌት የመቻል ስፖርት ክለብን ከተቀላቀለች በኋላ ውጤታማነቷ እየጨመረና እያደገ መጣ። ክለቧንም ወክላ በተወዳደረችባቸው የሀገር ውስጥ ውድድሮች በተለይም በ10 ኪሎ ሜትር በጃን ሜዳ ሀገር አቋራጭ ውድድር፣ በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮናና እንዲሁም በሌሎች የጎዳና ውድድሮች ላይ በመሳተፍ አብዛኛዎቹን ውድድሮቿን በአንደኝነት በማጠናቀቅ ለክለቧ መከላከያ መቻል አኩሪ ገድል አስመዝግባለች። ዓለም አቀፍ ውድድር ጀግናው አትሌት ሻምበል መጋቢ ባሻ አትሌት ይርጓል መለሰ በኢትዮጵያ አትሌቲክስ ብሔራዊ ቡድን ውስጥ በመካተት በዓለም አቀፍ ውድድሮች በመሳተፍ የሀገሯን ሰንደቅ ዓላማ ከፍ አድርጋ እንዲውለበለብ አድርጋለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ኮንጎ ብራዛቪል በተካሄደው የመላ አፍሪካ ጨዋታዎች በግማሽ ማራቶን ተወዳድራ የነሐስ ሜዳሊያ አስመዝግባለች። እንደ አውሮፓውያን አቆጣጠር በ2013 ዓ.ም በፖላንድ በተካሄደው የዓለም ሀገር አቋራጭ ውድድር በሴቶች 10 ኪሎ ሜትር ተወዳድራ በቡድን የብር ሜዳሊያ አስገኝታለች። እንዲሁም በሌሎች በርካታ ውድድሮች ሀገሯን በመወከል ውጤታማ የሆነችው ጀግናዋ አትሌት ሻምበል መጋቢ ባሻ አትሌት ይርጓል መለሰ በግል ባካሄደቻቸው የማናጀር ውድድሮች በረጅም ርቀት ሩጫ በርካታ ድሎችን አስመዝግባለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ሂውስተን ማራቶን፣ ፕራግ ማራቶን፣ ቺካጎ ማራቶን፣ በ2018 ዓ.ም ሻንጋይ ማራቶን የቦታውን ሪከርድ ጭምር በማሻሻል አሁንም እንደ አውሮፓውያን አቆጣጠር በ2018 ዓ.ም ሊዝበን ግማሽ ማራቶንም በማሸነፍ በአንደኝነት አጠናቃለች። እነዚህ በአንደኝነት ያጠናቀቃቻቸው ሲሆኑ በፓሪስ ማራቶን፣ በፍራንክፈርት ማራቶን ሁለተኛ ደረጃ እንዲሁም በዱባይ ማራቶን 2 ጊዜ ሶስተኛ በመውጣት አጠናቃለች። ከብዙ በጥቂቱ የረጅም ርቀት ሩጫ ውጤቶቿ እነዚህን ይመስላሉ። የግል ህይወቷ ሻምበል መጋቢ ባሻ አትሌት ይርጓል መለሰ አራጌ በ2010 ዓ.ም
ከአትሌት ወሰን ዘለቀ ጋር በጋብቻ ተጣምረው ኪሩቤል ወሰንና አቢጊያ ወሰን የተባሉ የ5 እና የ3 ዓመት ወንድና ሴት ልጆችን አፍርተዋል። ሻምበል መጋቢ ባሻ አትሌት ይብርጓል መለሰ በማህበራዊ ሕይወቷ እጅግ ደግ፣ ሩህሩህና ለሰው አዛኝ እንደነበረች የሚያውቋት ሁሉ ይመሰክራሉ። ሰውን በክፉ ቀና ብላ የማታይ ተተኪ ስፖርተኞችን የምታበረታታና በቻለችው አቅም ሁሉ በሞራልም በቁሳቁስም እየደገፈች በርካቶች ለውጤት እንዲበቁ አድርጋለች። በአትሌቶች ማህበር በኩልም በመሳተፍ የበኩሏን ድርሻ ስታደርግ የቆየች አትሌት ነበረች። ለወላጆቿም የመጀመሪያ ልጅ የሆነችው አትሌት ይብርጓል መለሰ ለ4 ታናናሽና እህትና ወንድሞቿ እንዲሁም ለወላጆቿ ለቤተሰቦቿ የቻለችውን ሁሉ ድጋፍ በማድረግ የተሻለ ሕይወት እንዲኖሩ አድርጋለች። የግል መንፈሳዊ ሕይወቷ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ እንዲል ቅዱስ ቃሉ ደጓና ሩህሩህ አትሌት ሻምበል መጋቢ ባሻ ይብርጓል መለሰ ወለተ መድህን ከባለቤቷ አትሌት ወሰን ዘለቀ ገብረ ሚካኤል ጋር በ2015 ዓ.ም ስጋ ወደሙን በመቀበል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው ቅዱስ ቃሉ መሰረት ቅዱስ ቁርባን በመፈጸም የሰማይ ቤቷን ቀድማ አዘጋጅታለች። የአሟሟቷ ሁኔታ ሞት መቼ እንደሚመጣ አይታወቅም፣ ተዘጋጅታችሁ ጠብቁ እንዳለው ቀድሞውንም ተዘጋጅታ ትጠብቅ የነበረችው ደጓና ሩህሩህ አትሌት ሻምበል መጋቢ ባሻ ይብርጓል መለሰ አልፎ አልፎ የልብ ህመም እንደሚሰማትና ልምምዷን እንደሚያስተጓጉላት የቤተሰቦቿ ይናገራሉ። እሷም በየጊዜው ጸበልና ሕክምና ትከታተል ነበረ። በመሆኑም ሐኪሞቹም ብዙም ችግር እንደሌለው ስለነገሯት ልምምዷን አላቋረጠችም። በመሆኑም በቀጣይ ግንቦት 16 ቀን 2018 ዓ.ም በካናዳ ኦታዋ ማራቶን ውድድር ለመሳተፍ በዝግጅት ላይ ስለነበረች የተለመደ ስራዋን ለመስራት ማክሰኞ ጠዋት ሚያዝያ 4 ቀን 2018 ዓ.ም በጃን ሜዳ ልምምዷን እየሰራች እያለች ድንገት ዝልፍልፍ ብላ ወደቀች። ወዲያውኑ አጠገቧ የነበረው ባለቤቷና ጓደኞቿ ሕይወቷን ለማትረፍ በቅርብ ወደሚገኘው ወደ የካቲት 12 ሆስፒታል ወሰዷት። ነገር ግን የዛሬው ህመሟ እንደስካሁኑ ደርሶ የሚመለስ ሳይሆን ለዘላለሙ ከሕይወተ ሥጋ የሚለያት ነበርና እነኛ ዓለምን ጉድ ያሰኙ ፈጣን እግሮቿ ዳግም ላይ ዘረጉ፣ ታጠፉ። ይህኔ ነው የቤተሰቦቿን የወዳጆቿን እና የመላ ኢትዮጵያን ሕዝብ ልብ ሰባሪ ሐዘን የተከሰተው። በዚያው ቅጽበት ሚያዝያ 4 ቀን 2018 ዓ.ም በ36 ዓመቷ ከዚህ ዓለም ድካም አረፈች። የቀብር ስነ ስርዓቷን በዛሬው ዕለት ግንቦት 6 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመድ በተገኙበት እንደዚሁም ክቡራን ሚኒስቴሮችና ከፍተኛ የመንግስት ኃላፊዎች፣ የመከላከያ ከፍተኛ ጄኔራሎችና በርካታ መኮንኖች በተገኙበት በዛሬው ዕለት የቀብር ስነ ስርዓቷ ተፈጽሟል። ለመላው ቤተሰቦቿና ለመላው ለኢትዮጵያ ሕዝብ መጽናናት እንመኛለን። ወስብሐት ለእግዚአብሔር።
ሀገርን ሲያገለግሉ ወገንን ሲያገለግሉ ለሀገር ሲደክሙ ላባቸውን፣ አጥንታቸውን፣ ድካማቸውን፣ እውቀታቸውን ሁሉ ለሀገር ያበረከቱ ሰዎች ሲያርፉ እረፍታቸው በእግዚአብሔር ፊትም እጅግ የከበረ ነው። ለዚህ ነው እንግዲህ ልበ አምላክ ቅዱስ ዳዊት በመዝሙር 24 ላይ በሞት ጥላ ውስጥ እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም ይላል። ከሞት በኋላም ሕይወት ይጠብቃቸዋል ማለት ነው። በሕይወት ዘመናቸው ሙሉ ሁለቱም እንደምናየው ምናልባት የዕድሜ ልዩነት ካልሆነ በ80 እና በ30 ውስጥ ያሉ ቢሆኑም ነገር ግን እግዚአብሔር በምንም ጊዜ ቢሆን እንደሚጠራ ለእኔና ለእናንተ መምህር ሊሆን ያስፈልጋል። አባታችን ዕድሜ ሰጥቷቸው ረጅም ዘመን ሕይወታቸውን ሙሉ ለሀገር ያገለገሉ ከሕይወት ታሪካቸው እንደሰማን ትውልድ የሚጠቀምበት፣ ትውልድ የሚያድግበት፣ ትውልድ የሚለወጥበት፣ ሀገር የሚያድግበትን ስራ ሲሰሩ የኖሩ መሆናቸውን ለራሳቸው ሳይኖሩ ለሰው የኖሩ መሆናቸውን አይተናል። እንዲሁ ደግሞ እህታችንም ባላት ዘመን ሁሉ ምንም እንኳን ዕድሜዋ አጭር 36 ዓመት ቢሆንም በዚህ 36 ዓመቷ ውስጥ ግን በከፍተኛ ደረጃ ለኢትዮጵያን ባንዲራ በዓለም ዙሪያ ከፍ አድርጋ ያሳየችን በመሆኑ የሀገር ፍቅር ለወገን ለሁላችንም ወጣ ወርዳ መክሊቷን አትርፋ ያለፈች ስለሆነ እሷም በእግዚአብሔር ዘንድ እንግዲህ ዋጋ ያገኛታል። በሞት ጥላ ውስጥ ብሄድ እንኳን አንተ ከኔ ጋር ነህና ክፉውን አልፈራም። ይህን ያሉበት መልካሙ ስራቸው ይከተላቸዋልና ለህብረተሰቡ በሕይወት ዘመናቸው ሲኖሩ ዝቅ ብለው ህብረተሰቡን ያገለገሉ መሆኑ በዝቅታ ውስጥ ደግሞ እንዴት አይነት በረከት እንዳለ በአባታቸው እቅፍ ሲደርሱ ክብሩን ያዩታልና ሞቶሙሰ ሕይወቶሙ ለቅዱሳን የቅዱሳን ሞታቸው እረፍታቸው ነው። ከዚህ ከድካም ዓለም ከዚህ ከውጣ ወረድ ወደ ዘላለም እረፍት የተሻገሩበት በመሆኑ ወደ ዘላለም አባታቸው የተሻገሩ በመሆኑ ዛሬ እኛ አናዝንም። የምናዝነው ስራ ሳይሰሩ ትውልድ ሳያገለግሉ ወጥተው ሳይወርዱ በተሰጣቸው መክሊት ሳያተርፉ እንዲሁ ከነ መክሊቱ ሲቀበሩ ነው እንጂ የሚያሳዝነው እንዲህ አይነት በጎ ስራ ሰርተው ሲሞቱ ሞቱ አንልም። ከሞት ወደ ሕይወት ከድካም ወደ እረፍት ከክብር ወደ ክብር ተሸጋገሩ ብላ ነው ቤተክርስቲያን የምታስተምረው። ስለዚህ እነዚህ ዛሬ በዚህ በእኛ ፊት ትላንትና አንቱ ይባሉ የነበሩ ሰዎች፣ ትላንትና ትልቅ ክብር ይሰጣቸው የነበሩ ሰዎች ዛሬ አስከሬን በመባል ተጠናቀዋል። ሁላችንም ይሄ እንደሚጠብቀን ማየት ያስፈልጋል። ንበሩ ድንዋኒክሙ ተዘጋጅታችሁ ጠብቁ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 42 ላይ ልናነብ ያስፈልጋል። እነሆ እኔ ድንገት እንደ ሌባ እመጣለሁ ይላል። መቼ እንደሚመጣ አይታወቅም። ስለዚህ ተዘጋጅታችሁ ጠብቁኝ። ይህ ማለት ምንድን ነው? ልክ እንደ አባታችንና እንደ እህታችን በጎ ስራ በመስራት እግዚአብሔር የሚወደውን ስራ በመስራት ሰውን በመርዳት ለሰው በጎ ነገር በማድረግ በፊቱ ስንቆም ያኔ ቆመንም አይደለም ልክ እንደነሱ ሞተንም እናስተምራለን ማለት ነው። አሁን ዛሬ እያስተማሩን ነው። ሞት መምህር ነው የሚባለው ለዚህ ነው። ጎረቤት ሲሞት፣ ጓደኛ ሲሞት፣ ዘመድ ሲሞት እኔም እሞታለሁ ብለን እንድናስብ ዕለተ ሞቱን የሚያስብ እሱ የተባረከ ነው ይላል ወገኖቼ። እኖራለሁ ብቻ አይደለም። እግዚአብሔር ወደዚህ ምድር ሲመጣ ማንንም አይፈራም። ባለስልጣኑንም አይፈራም፣ ድሃውንም አይፈራም፣ ጤነኛውንም፣ ረጅሙንም፣ አጭሩንም ሁሉንም እኩል ይጠራል። ነገር ግን በያለንበት ቦታ ልክ ዛሬ እሳቸው በሀገር ወጥተው ወርደው ያን ሁሉ ታሪክ እንደሰሩ ሁሉ ዛሬም ያሉ ወገኖቻችን ወጥተው ወርደው ለታሪክ ለትውልድ ስራ ሰርተው ሊያልፉ ያስፈልጋል። በዚህ መካከል ደግሞ እንደ እግዚአብሔር እንደ ቃሉ መኖር ያስፈልጋል። ለምን ንበሩ ድንዋኒክሙ ተዘጋጅታችሁ ጠብቁ ተብለናል። ተዘጋጅተን እንድንጠብቅ የአባቶቻችን አምላክ ይርዳን፣ መጨረሻችንን ያሳምርልን፣ እድሜ ለንስሐ ያድለን። እሷ ተሰውራ ኖረች፣ ስትሞት ግን እግዚአብሔር ገለጣል። ያልበላ ግን አይኖርም ማለት ነው። ስለዚህ ብንፈራው የማይሆን አንዳንዱ ሰው ሟርተኛ ነው። እንደዚህ ብሳሳትሳ አንዳንዱ ትትና የሚመስል አንዳንዱ ደግሞ ሟርት የሚመስል እንዲህ ብሳሳት እንዲህ በሆን ብሎ ምንም በሌለ ነገር የሚጨነቅ ሰው አለ። አንዳንዱ ደግሞ እንደዚህ ሁኜ ይላል። በቃ መዘጋጀት ነው። ንስሐ አባት መያዝ ነው። ንስሐ መግባት ነው።
መማር ነው። ዘሎ ገብቶ አይቆረብም። እንደው ዝም ብሎ ዘሎ ገብቶ አትሌት መሆን ይቻላል? ልጆች ይቻላል? አይቻልም። ስንት ፈታችሁ ያው ሆኖ ደግሞ አልሳካ እያለ ማለት ያው ሆኖ ደግሞ መጠላለፉ መከራ እኮ ነው። እንደዛ ነውና ይሄ ትምህርት የሚፈልግ ከቁርባን በፊትም በቁርባን ጊዜም ከቁርባን በኋላ ጥንቃቄን የሚፈልግ ነው። ግን በቅተን ግን መቀበል አንችልም ማለት ነው። ያው እንድንበቃ እግዚአብሔር እንዲረዳን ነውና በዚህ መንገድ በእውነት የዛለታ ወንድሜ ሲገልጸው ነበር። የተወሰነውን አብረን እየሄድን ስለነበረ የተቀበረችበት መንገድ የጊዜው ሁኔታ ይሄ የሚያኮራ እና እናንተም በእህታችሁ ልትኮሩ ይገባል። ልታዙም አይደለም። እናት አባትም በልጃችሁ ልትኮሩ ይገባል። ልታዙም አይደለም። እኔም እንደዚሁ ሀገሯ እንደኮራችበት ቤተክርስቲያን እንደኮራችበት ብዙ ሰው ነው። በቃ በጣም የሚደንቅ ነው። ዓለም አይቷታል ባጭሩ ማለት ነው። እሷ ተሰውራ ኖረች። ስትሞት ግን እግዚአብሔር ገለጣት። እግዚአብሔር ገለጣት፣ ስራዋ ገለጣት፣ ደግነቷ ገለጣት። እኔ እንዳባት በደንብ ስለማውቃት እናንተ ደግሞ እንደ ጓደኛ በደንብ ስለምታውቋት እግዚአብሔር ደግሞ ከዚህ በላይ ስለሚያውቃት ልጃችን አልሞተችም፣ ወደ እግዚአብሔር ነው ሄደችው። እያንዳንዳችን የሞት ጽዋ ይጠብቀናል። ግን ስጋውን ሳንበላ ደሙን ሳንጠጣ መልካም ስራ ሳንሰራ እንዳንድገን እግዚአብሔር ሁላችንም ይርዳን። በጣም ያደረጋችሁ ትብብር ያደረጋችሁ ተሳትፎ እግዚአብሔር በህይወታችሁ መልካም ነገር ይግጠማችሁ። አሜን። ያላችሁበት በሩጫው ዓለም በስፖርቱ ዓለምም በኑሯችሁ እግዚአብሔር መልካም ነገር ይጠብቃችሁ። አሜን። ልጃችን ያው መቼስ ያው ገብረ ሚካኤል ያው ይሄ ሁሉ ቤተሰብ አለ ማለት ይሄን ሁሉ አንተም ያፈራው እሷም ያፈራችሁ ቤተሰብ ነው። ይሄ ሁሉ ቤተሰብ እናታችንም አባታችንም ይሄው ልጃችሁ ይሄ ሁሉ ቤተሰብ አለ ማለት ነው። እና ኩራት ነው የሚሰማው፣ ተስፋ ነው የሚሰማቸው። ልጆቹም ያድጋሉ፣ እግዚአብሔር ያሳድጋቸው። እኛም እስካለን አለን፣ አባት አለ፣ እናንተ አላችሁ፣ የሁሉ ጓደኛ አለና ነገ በልጆቿ እናያታለን። እሷ ማለት ነው ነገ በባለቤቷ እናያታለን፣ ነገ በእናቷ በአባቷ በቤተሰቦች ይሄ ሁላ ቤተሰብ ስለሆነ የእሷ መጨረሻው አምሯል። ሞትም ቢሆን እንኳን ሞቱን መጀመሪያ ተዘጋጅታበት ስለነበረ እንዳልኳችሁ ጻድቃኔ ማርያም፣ ደብረ ሊባኖስ ገዳም፣ ስውሯ ማርያም፣ ኮቴለሽ ማርያም እንግዲህ በዚህ ዓመት ሱባኤ ይዛለች። መዝሙረ ዳዊት እኔ ቀደም ብሎ መጥተው ልጅ ያለ የሚዋሸቃልም አይደለም። ለምንስ ይዋሻል? መጥተው አብይ ጾም ከመግባቱ በፊት ጾሙን እንዴት እናሳልፍ የሚል ተመካከርን ማለት ተመካከርና በቃ ሌሎች የጸሎት መጽሐፍ እንዳሉ መዝሙረ ዳዊት እንዲህ አይነቱ እንግዛ ብለን ተመካክረን አይ እርሶ ገዝቶ አምጡ እኛ መተን እንወስድ ያለን አሉ። ተገዛ። ዳዊቱን መጥተው ለሷም አንድ መዝሙረ ዳዊት ግዕዝና አማርኛ ያለው ገብረ ሚካኤል አታስታውሱ? እሱ ገዙ። ከዛ በኋላ ሲመጡ ጾሙ ወደ ማለቂያው ሲመጡ እንዴት ነው ጸሎት ስላቸው አይ ምን አለችኝ እሷ እስካሁን ተሞኝቻለሁ አባል እስካሁን ጸሎት በአግባቡ ጸልያለሁ አቀ የዘንድሮው ግን ይለያል አለ። ደስተኛ ነኝ አለች ማለት እና በደስታ ነው ሞትን የተቀበለችው። በደስታ ነኝ ጊዜ ነው ያሳለፈችውና የሁላችንን መጨረሻ ያሳምርልን። አሜን። እናታችን እናት ወላጅ እናት ማለት ነው። አባታችን እንግዲህ እግዚአብሔር ሰጥቷቸው ነበር። ሌሎችን ልጆች እግዚአብሔር ሰጥቷቸው እሷ ደግሞ አልሞተችም አለች የሚለው አይምሯቸው አሳደረ። ከዚህ ሁሉ እንደምጠይቃችሁ ከዚህ ሁሉ ከጓደኞቿ ከዘመዶች ከዚህ ሁሉ ከካህናቱ ሁሉ ያያችሁ ትልቅ ነገር ነው። ተምረናልና እግዚአብሔር አጽናኙን መንፈስ ያድለን። ማርያም ማዘነ ልቦና ታቀለለ እየተባለ እመቤታችን ቅድስት ድንግል ማርያም ወደ ልጇ ታማልዳለች። ሐዘን ቤት አለና እርዳቸው፣ አጽናናቸው፣ ይሄን ሐዘን ከውስጣቸው አውጣላቸው እያለች የምታማልድ የምትማጸን እናት አለችንና የሁላችንን መጨረሻ ያሳምርልን። ከዳግም ሐዘን ይሰውረን። ሀገራችን ኢትዮጵያን ሰላም ያደርግልን። በዚህ በሐዘን ምክንያት የወጣችሁ የወረዳችሁ የደከማችሁ በጉልበታችሁ በገንዘባችሁ በጊዜያችሁ ባላችሁ ነገር የደከማችሁትን እግዚአብሔር ለእናንተ መልካም ነገር ይጠብቃችሁ። ከድንገተኛ መከራ ይሰውራችሁ። ከነፍስም ከሥጋ መከራ ይሰውራችሁ። እግዚአብሔር ፍጻሜያችንን ያሳምርልን። ወእግዚኦ አይርፍ ነፍሰ አመትከ ወለተ መድኅን ሀገረ ሕይወትን መንግሥተ ሰማያትን አውርስልን። ከዳግም ሐዘን ሰውርልን። እንዝገው መሰለች መልካሙ ወደ መድረክ መጥተው የሚያስተላልፉት ነገር ይኖራል። ምክንያቱም በጣም ያልተደመመባችሁ ተደመመባችኋል። በቃ በጣም የኢትዮጵያ ሕዝብ ማለት ይቻላል ልክ እንደምታስደምሙት አሁንም አስደምማችኋል። ስለዚህ ይህንን ደግሞ ምስጋናን ያቀርቡ ወደዚህ እህታችንና ፕሬዚዳንቱ ወደዚህ ወደ መድረክ ይመጡልንና አስተላልፉልናል። የተከበሩ አባቶቻችን፣ እናቶቻችን፣ ወንድም እህቶቻችን እናንተ ምናልባት እቺ ልጅ የክልላችን ብቻ ሳትሆን
ይሁን የአፍሪካ የዓለም ልጆችና ዛሬ እንደዚህ ተሰብስባችሁ መጥታችሁ የሻማ ስነ ስርዓት ስላደረግንለት የክልሎች ልጆች ብቻ አይደለም፣ በሀዘን ላይ የሁሉም የክልል አትሌቶች ከኛ ከክልል ከአማራ ክልል በላይ ያዘኑት ሌላ ክልሎች ሁሉ እነኛም ስትሄዱ ባላችሁበት ምስጋና እንድታቀርቡላቸው ነው በዚህ ማስተላለፍ። ጸበል ጸዲቅ ነው። ከዚህ በላይ ሁላችንም ወደዛው ነው የምንሄደውና ለእሷ የሚያስፈልገው ጸበል ጸዲቅ ነው። እንዲህ ያለ ጸበል ጸዲቅ አዘጋጅታችሁ ሁሉንም ስላቀመሳችሁላት ለእሷ የሚገባት ይሄ ነውና ከዚህ በላይ የእኛ ብቻ አይደለም የሁሉ ክልል ሀዘን ይሻላል ብዬ ገምታለሁ። እኛ ከዚህ በላይ የምንማረው ነገ አቻ ክልሎች ላደረጉልን ሁሉም በየአሉበት እግዚአብሔር ያክብራቸው። ጓደኞቻችን እንድናከብር እንድንፋቀር አድርጋናለች። ስለዚህ ይሄ ማህበር ደግሞ ትልቅ ነው። የአማራ ክልል አትሌቶች ማህበር ብቻ አይደለም፣ የኦሮሚያ፣ የትግራይ፣ የደቡብ ሁሉም ያሉ ልጆች ይህን 3 ቀን ያለውን ነገር ሁላችሁም አይታችኋል። ከሆስፒታል እስከዚህ ድረስ ይሄን ስላደረጉ ሁሉም ክብር ምስጋና ይገባቸዋል። አባቶቹ ዛሬ እንደዚህ እንግዶችም አሉ፣ ትልልቅ እንግዶች ዛሬ አንድ ላይ ሆኖ ዘማሪዎች በመካከላችን አግኝተን እድለኛ ነን። እውነት ጸሎታ ሲደረግ ዝማሬዋም የሚያጸና ዝማሬ፣ ልቦናችንን የሚያሸርልን ዝማሬ አግኝተናል። ትምህርትም እንደዚሁ አግኝተናል እና እናት አባቶቿም እንግዲህ መጽናናት እንመኛለን። እናመሰግናለን። ወዳችኋለሁ። ታዋቂው አትሌታችን ደግሞ መልዕክት ያስተላልፋል። ብዙም ሁሉ ነገር ስለተባለ እኔ እምለው ነገር የለኝም። ግን የማስተላልፈው መልዕክት ቢኖር ምንድን ነው እንደዚሁ ፍቅራችሁ፣ አንድነታችሁ እስከ መጨረሻው ድረስ አይለየን ነው የምል። ለቤተሰቦቿም መጽናናትን እመኛለሁ። እሺ፣ በጣም እናመሰግናለን። እንግዲህ በስተመጨረሻ ላይ በጸሎት ነው የምንዘጋው። ያው እንደዚሁ ምን ይላል እንግዲህ አባቶችን የምንትንባሉ ቃሉ ላይ ችግርተኛና ሀዘንተኞች ጋር አጽናናቸው ይላል። በደስታ ቦታ ይላል። ደስታ ሁሉ ጊዜ ያው እንትን ስለሆነ እንዲህ ያለ ቦታ ላይ ነው። ስለዚህ ወደፊት ችግርተኞችን እንደዚህ ሀዘን ማንም ተራው ይገባል፣ በየቤቱ ይገባል። በቃ እኛ ቀጣይ ነን እኮ እንሄዳለን። በቃ ቀጣይ ስለሆነ ይህንንም ተባብራችሁ አትሌቶች ስማችን ብዙ ጊዜ ወይ ስማችሁ በበጎ አድራጎት ወይ በተለያየ ቦታ ላይ ብዙ ጊዜ አይሰማም። አሁን ግን በጣም በታላቅ ሁኔታ ወደዚህ ስለገባችሁ በጣም እናመሰግናለን። በስተመጨረሻ ላይ እንግዲህ እንግዶቻችንን ሸኝተን ጸሎት ስላደረጋችሁት ነገር ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። ሁላችንንም እግዚአብሔር አምላካችን አግኝቶ ከማጣት ወጥቶ ከመቅረት ተባክሮ ከመጣላት እንደው ከፍ ብሎ ዝቅ ከማለት መድኃኒዓለም ይሰውረን። ማርያም ሐዘነ ልቡና ታቀልለ ማርያም ሐዘነ ልቡና ታቀልለ ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች
ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች። መሰናክልህ ለእግሮች አይሰጥም፣ ይሰውረኛል በቀኙ ሰላም። ፀሐይም በቀን አይተኩሰኝም፣ ያጋንንትም ኃይል አያስፈራኝም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም።